ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁን በባፋ መልቲሚዲያ እየተዘጋጀ በአሻም ቴሌቪዥን አማካኝነት ወደ እናንተ የሚደርሰው ሳምንታዊ ኢትዮ አውቶሞቲቭ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፕሮግራሙን በመምራት አብራችሁ የምቆየው ሳምራዊት በድሉ ነኝ። በቅድሚያ ወደ እናንተ የምናደርሰው የኢትዮ አውቶሞቲቭን የመረጃ ፕሮግራም ይሆናል። የመረጃ ፕሮግራሙን እንድትከታተሉ ጋብዛለሁ። መልካም ቆይታ። ጤና ይስጥልን ክቡራን ተመልካቾቻችን የሳምንቱን የኢትዮ አውቶሞቲቭ መረጃዎችን ነው። መርሴዲስ ቤንዝ በ2025 ስፕሪንተር የተሰኘውን የቫን ምርቱን ወደ ኤሌክትሪክ ቫን ቀይሮ እንደሚያመርት አስታውቋል። በአሁኑ ሰዓት የቫን ተሽከርካሪዎች በነዳጅ የሚሰሩ ሲሆን መርሴዲስ ቤንዝ ግን ከ2025 ጀምሮ ሁሉም አዳዲስ የቤንዝ ቫኖች ኢስፕሪንተር በሚል ስያሜ በኤሌክትሪክ የሚሰሩ ተሽከርካሪዎች ይሆናሉ ብለዋል። ይህም ከፎርድ ኢትራንዚት እና የአማዞን መልእክት አድራሽ ከሆነው ከሪቪያን ቫን ቀድሞ ለገበያ ይውላልም ተብሏል። አዲሱ መርሴዲስ ቤንዝ ኢስፕሪንተር ኤሌክትሪክ ተሽከርካሪ በ134 ወይም በ201 የፈረስ ጉልበትና 400 ኒውተን ሜትር ቶርክ የሞተር አቅም ይኖረዋል ተብሏል። የዚህ ተሽከርካሪ ከፍተኛ የፍጥነት አቅም 120 ኪሎ ሜትር በሰዓት መሆኑና በሃይሩፍ ሞዴል በመመረቱ በአውራ ጎዳናዎች ላይ በደህንነት መጓዝ ያስችላል ተብሏል። በተጨማሪም ኢስፕሪንተር ቀጥ ያለ መንገድ ላይ ከ80 ኪሎ ሜትር በሰዓት በላይ በሚነዳበት ወቅት ተሽከርካሪውን ለመቆጣጠር እንዲመች በንፋሱ አቅጣጫ በኩል ያሉትን የቫኑን ጎማዎች ፍሬን የሚቆጣጠረው ክሮስ ዊንድ አሲስት ሲስተም ማካተቱን ካሬን ድራይቨር አስነብቧል። ላምበርጊኒ በV12 ሞተር የሚሰራውን የመጨረሻ ምርት የሆነውን ኢንቬንሲብል ኩፔ እና ኦተንቲካ ሮድስተርን እንደሚያወጣ ገለጸ። ላምበርጊኒ ልክ እንደ አቬንታዶር 769 የፈረስ ጉልበት የሚያመነጨውን በ6.5 ሊትር V12 ሞተር ይጠቀማሉ የተባሉት ኢንቬንሲብል ኩፔ እና አውተንቲካ ሮድስተር ናቸው። ላምበርጊኒ ኢንቬንሲብል ኩፔ እና አውተንቲካ ሮድስተር የካርበን ፋይበር ቦዲ ስራና እጅግ በጣም ከፍተኛ አየርን የመሰንጠቅ አቅም እንዲሁም ባለ ሄክሳጎናል ዲዛይን ምልክቶች በመኪናው ውስጥ በብዛት ጥቅም ላይ ውለዋል። በተጨማሪም ላምበርጊኒ እነዚህ ሁለት ምርቶች ላይ ሃይብሪድ ፓወር ከመጨመሩ በፊት የሚያወጣቸው የመጨረሻዎቹ ምርቶች ይሆናሉ ተብሏል። ክቡራን ተመልካቾቻችን የሳምንቱ የኢትዮ አውቶሞቲቭ መረጃዎች እነዚህ ነበሩ። ከቀሪ የኢትዮ አውቶሞቲቭ ዝግጅቶች ጋር መልካም ቆይታ። ተመልካቾቻችን በመንገድ ደህንነትና ተያያዥ ጉዳዮች ዙሪያ ከተለያዩ ምንጮች በመናገኛቸው ቪዲዮዎች ላይ ኢትዮ አውቶሞቲቭ የራሱን ምልከታ ወደሚያስቀምጥበት ፕሮግራም እንሻገራለን። ፕሮግራሙን ወደ እናንተ የሚያደርሰው የኢትዮ አውቶሞቲቭ አዘጋጅና አቅራቢ ፈለቀ ደምሴ ነው። ፕሮግራሙን እንድትከታተሉ ጋብዛለሁ። መልካም ቆይታ። ሰላም ጤና ይስጥልኝ ተመልካቾቻችን እንደምንሰነበታችሁ። አሻም ብለናል። የአሻም ወዳጆች እንዲሁም የኢትዮ አውቶሞቲቭ ተከታዮች እንደምንድናችሁ? ኢትዮ አውቶሞቲቭ እንግዲህ የምልከታችን የምናሳይበት የተለያዩ ከናንተም ከማህበራዊ ሚዲያም የተገኙ ቪዲዮዎች እንግዲህ ሴፍቲ ላይ ደህንነት ላይ የሚያተኩሩ በተጨማሪም ደግሞ አውቶሞቲቭ ነክ የሆኑ የተለያዩ ፊልሞችን እያየን ምልከታችንን የኛን እናንተ ደግሞ ባላችሁበት የናንተን አስቀምጡ። የተለያዩ ቪዲዮዎችን እንግዲህ ቅዱስ እና ናታን እንዲሁም አናንያ እየመራረጡ ከተለያዩ ሚዲያዎች ላይ አምጥተውልናል። እነሱን እያየን ከናንተም እንግዲህ ቪዲዮዎቻችሁ መላክ ቀጥሉ፣ እኛም መሸለም ቀጥለናል። የተለያዩ ቪዲዮዎችን ከናንተ የተመረጡትን ሽልማት የምንሰጥ ይሆናል። ሽልማት ያልወሰዳችሁ በ66 21 64 64 አሸናፊ ተብላችሁ ያልወሰዳችሁም የቴክስት እያደረጋችሁ ሽልማቶቻችሁን እንድትወስዱ እንግዲህ ለዛሬ እንግዲህ ጥሩ ቪዲዮ አዘጋጅተናል ብለዋል ቅዱስ። ከናንተ ጋር እስኪ አሁን እኔ አብረን እናየዋለን፣ አይተን ምልከታችንን እናስቀምጣለን። ዋናው ነገር አሽከርካሪዎች፣ እግረኞች ከዚህ ቪዲዮ እየተዝናኑ አንዳንዶቹም የሚያዝናኑም ባይሆኑም እየተዝናኑ የራሳቸውን ምልከታና ወይም ጥንቃቄ እንዲወስዱ ነው። ወደ መጀመሪያው ቪዲዮ እሄዳለሁ። ማይ ጋድ ተመልካቾቻችን በጣም የሚገርም አስደናቂ ነው። ምናልባት ይሄንን ቪዲዮ የተለያዩ ማህበራዊ ሚዲያዎች ላይ ተመልክታችሁት ሊሆን ይችላል። እንደዚህ አይነት ነገሮች በአብዛኛው ጊዜ ተአምራት ናቸው። ግን ዋናው ነገር ከአሽከርካሪው እንደምታዩት ተርፏል። ጋቢናው ብቻ ተቆርጦ ነው የቀረው። ግን እንዳየነው ከሆነ እዚህ ጋር እንደው ድጋሚ ብላሳያችሁና ይሄ አሽከርካሪ ወደ ባቡር
ጣቢያው ላይ ገብቷል። ሲገባ አይ ቲንክ ይሄኛው ዘግቷል። እርግጠኛ ነኝ ከሱም ከዛ ምልክት አልፎ ካልመጣ በስተቀር እዚህ ሀዲድ ውስጥ ሊገባ አይችልም። እና ብዙ ጊዜ አሽከርካሪዎቻችን ጥንቃቄ ማድረግ አለባቸው። ምናልባት ባቡር ሀዲድ ላይ ሲገቡ ምልክቶች አሉ፣ ድምጾች አሉ። እነዚህ ሁለቱም ባይኖሩም እንኳን ተመልካቾቻችን ማየት ያለባችሁ ነገር ወደ ባቡር ሀዲድ በምንገባበት ጊዜ ከፍተኛ ጥንቃቄ ያስፈልጋል። መጽሐፉም ላይ እንደሚለው እንደውም ከ6 እስከ 12 ኪሎ ሜትር ይላል። አንዳንድ ቦታ ላይ ማርሽ እንኳን አትቀይር ነው የሚለው። ለጥንቃቄ ማርሽ አትቀይር። ምክንያቱም ባለህ ማርሽ ሁለተኛም ከሆነ ሶስተኛም ከሆነ በቀነሰ ማርሽን ቀናንሰ እዛ ከደረስክ በኋላ ማርሽ ልንቀይር ስንል ጊር እምቢ ሊለን ይችላል፣ አልገባም ሊለን ይችላል። እና ባቡር ላይ በምንገባ ጊዜ በጣም አደገኛ ነው፣ ጥንቃቄ ያስፈልገዋል። አሽከርካሪዎች ደግሞ የራሳቸውን ሕይወት ነው እንግዲህ ይህ አሽከርካሪ አትሙት ሲለው እንደምናየው ፊልሙ ላይ እግዚአብሔር እንደ ተአምር አድርጎ ጋቢናዋ ብቻ ተቆርጣ ቀርጣ ተርፏል። እና ይዞት ብሄር ኖሮ የሰውየውም ሕይወት ጋቢናም ሌላም ሰው ካለ የራሱም ሕይወት ይጠፋ ይችላል። ንብረት እንግዲህ ወድሟል፣ ንብረት ሊተካ ይችላል፣ ሰዎች ሊተኩ አይችሉም። እና በተለይ የኢትዮ አውቶሞቲቭ ተከታታዮች አሽከርካሪዎች እባካችሁ ወደ ባቡር ሀዲድ ስትገቡ ጥንቃቄ አድርጉ። መብራት ላይም እንደዚህ ጥንቃቄ አድርጉ ለማለት ነው። ይሄኛውን ቪዲዮ በዚህ እንለፍና ወደ ቀጣይ ቪዲዮ የምንሄድ ይሆናል። የህፃን እንግዲህ አስፋልት ላይ ሄደ ነው። እንግዲህ ተመልካቾቻችን እንዳየነው ይህ ህፃን በዚህ ተሽከርካሪ አሁን ሀገራችን ላይ ተጀምረዋልና ጥንቃቄ ያስፈልጋል። ይሄ ወደ ኋላም ሌላ እንግዲህ ሁለት እይታዎችን እያየን ነው። አሽከርካሪው ልጁ መጀመሪያ አቆመ። አይ ቲንክ በመኪና ዳሽካም ነው የተቀዳው። ልጁ ላይ የደረሰ አደጋውን ማየት ባንችልም ለልጁ ሲል አሽከርካሪው አቆመ። ካቆመ በኋላ የኋላው መኪናም እንግዲህ በዝግታም ቢመጣ በፍጥነት ቢሆን የበለጠ ይጋጫል። መኪና ላይ ስናሽከረክር እባካችሁ በቂ ርቀታችንን ጠብቀን እንሂድ የሚባለው ለዚህ ነውና በቂ ርቀቱን መጠበቅ ነበረበት። ገይቶታል። ሁለተኛ ሶስተኛ ጥፋት እንግዲህ የልጁ ጥፋት እንዳለ ሆነው አሽከርካሪ የፊቱ ቆሟል። ድጋሚ ደግሞ ይሄኛው አሽከርካሪ ልጁን ለማትረፍ ያደረገው ነገር ጥሩ ሆኖ ሳለ ከኋላው እንግዲህ በቂ ርቀት ጠብቆ የሚባለው የመጣውን መኪና አላስተዋለውም። ወደ ኋላ ሄዶ እንደገና ያኛውን መኪና ገይቶታል። ለዚህ ነው በቂ ርቀታችንን ጠብቀን እንሂድ የሚለው ህጉ። አገራችን ላይም እንደዚህ ስኩተርና ስኬት ቦርድን የሚያሽከረክሩ ልጆች መጥተዋል። ባዶውን የተሽከረከረ የሚሄደው በእግር የሚያሽከረክሩትና ይሄ ደግሞ መሪ ያላት ስኩተር እሷን ይዘው የሚሄዱ ልጆች በብዛት እየበዙ ነው። በተለይ ወደዚህ ወደ ሲኤምሲ ሀያት አካባቢ እንደዚህ ወደ ሰበታም አካባቢ ወደ አቃቂም እንዲህ አይነት ነገሮች በዝተዋል። አይ ቲንክ ከተሽከርካሪ ጦት አንጻር ጥሩ ነው። ውጭ ሀገር እንደ ስፖርትም ይወዳደሩበታል። ግን አደጋውም የከፋ ነውና ጥንቃቄ ቢደረግ። አሁን እዚህ ላይ እንዳየነው ከሆነ ሁለት ነው እነዚህ መኪኖች ላይ ብዙ ጥፋቶች አይተናል። አንደኛ ልጁ ከመጣ በኋላ የመጀመሪያው መኪና ቆሟል፣ ጥሩ ነው። ግን ከኋላ የመጣው በቂ ርቀቱን ስላልተጠበቀ ስለተጠጋው መኪናው ይሄኛው ደግሞ ሁለቱን ስፖኪዎች ስላላየ ተመልሶ ከልጁ ለመሸሽ ወደ ኋላ ሲሄድ መኪናውን ገይቶታል ማለት ነውና ስለዚህ ስኩተር ወይም ስኬት ቦርድ ይዛችሁ የምትሽከረከሩ ህጻናት፣ ወጣቶች፣ ወላጆችም የነሱ ወላጆችም ጥንቃቄ አድርጉ። ብዙ ሰዎች ከፍተኛ አደጋ ነው የሞት አደጋ ነው ብዙ ጊዜ የሚያጋጥመው። ሁለተኛ ከሄዱም ደግሞ ከተጠቀሙም ማይቀር መጠቀም ያለባቸው የመኪናውን የአሽከርካሪን አቅጣጫ ተከትለው መብራትም ከሆነ መብራቱን ተከትለው ቢጠቀሙ ቢቻል አስፋልት ላይ ባይጠቀሙ። በተለይ ይሄ ስኬት ቦርድ የሚባለውን እሱን የሚጠቀሙ ሰዎች ምንድነው የሚያደርጉት? መኪናም ይዘው ተደግፈው ልክ ብስክሌተኞች መኪና ተደግፈው እንደሚሄዱ ይላሉ። መኪናው በሃይ ስፒድ የሄደ ጊዜ ግን ለመውጣት ከዛ በጣም ይከብዳቸዋል። መኪናው ፍሬን ሲይዝ አደጋ ይደርስባቸዋል። በእርግጥ ከጊዜ ብዛት ችሎታቸውን አዳብረው የተለያየ ችሎታ ሊኖራቸው ይችላል። ግን በሚያስፈልግ ሁኔታ ተመልካቾች፣ ቤተሰቦችም እዚህ ላይ ጥንቃቄ እንድታደርጉ። በቅርቡ ኢትዮጵያ ውስጥም አዲስ አበባ ውስጥ ከፍተኛ አደጋ የደረሰበት ልጅ አለ። ከዘይትም ሐዋሳ ላይ እንደዚህ ሰምቻለሁ። ህይወታቸውም የሚያልፍበት ሁኔታ አለና አሽከርካሪዎች ብቻ ሳይሆን እንደዚህ አይነት የሚጠቀሙ ተሽከርካሪዎች የሚጠቀሙ ብስክሌት የሚጠቀሙ አሽከርካሪዎች የአሽከርካሪንና የተሽከርካሪን ሴፍቲ ጠብቀው ቢያሽከረክሩ፣ ህግ አስከባሪዎችም ቢሆን በተቻላቸው አቅም ቸልተኛ ከመሆን ራሳቸው ጥንቃቄ አድርገው ይሄንን
በጥንቃቄ እንዲወስዱበት አንዳንድ ቦታ ላይ ብስክሌቶች ምኖችን ሲያስሩ እናያለን እና እነዚህንም ትምህርት የሚሰጥበት ወይም እነዚህን ለማሽከርከርም ደግሞ የራሱ ፍቃድ የሚኖርበት መንገድ ቢኖር ጥሩ ነበር። ስልጠና ወስደው የት አካባቢ መጠቀም እንዳለባቸው ቢጠቀሙ ነው። ምክንያቱም አነስተኛ መኪኖች፣ ተሽከርካሪዎች ለህብረተሰቡ ከፍተኛ አገልግሎት ነው የሚሰጡት። አንደኛ ነዳጅ አያባክኑም። ነዳጅ በጣም ተወዷል። የሀገሪቷ ኢኮኖሚ ነዳጅ ላይ ነው እየፈሰሰ ያለው። ይሄን ይጠቅማል። በቅድሙ ከተመልካችም በደረሰን ጥቆማ ምናልባት ወደፊት በውይይታችንም ላይ እናነሳዋለን። በከተማችን አዲስ አበባ ላይም የባጃጆች ክልከላ ተደርጓል። ቢቻል ቀድሞ ነበረ ስርዓት ማስያዝ ሲመጣ፣ ግን አሁን እጅግ በርካታ በብዙ ሺህ የሚቆጠሩ ሰዎች ቤተሰቦቻቸውን እያስተዳደሩ ነው። ከኢኮኖሚ አንጻር ካየን እንደ ሀገር ካየነው ደግሞ መኪኖች በጣም ነዳጅ ይበላሉ፣ አሮጌ መኪኖች። ባጃጆችና ሞተር ሳይክሎች ግን ከፍተኛ ለሀገሪቱም በጥቂት ነዳጅ ነው ለህብረተሰቡ በተለይ አገልግሎት የሚሰጡት። እዚህ ላይ ከመጣን ደግሞ ተሽከርካሪዎችም አሽከርካሪውም የሚጠቀምበት ሁኔታ አለ። የተሽከርካሪዎችም እድሜ ይቀንሳል። ኮረኮንች ታክሲዎች እንዳይገቡ በባጃጅ ቢጠቀሙ ቦታ ቦታ ቢመደብላቸው ሁልጊዜ እኛ ሀገር አለ። በተለይ የትራንስፖርት ቢሮዎች ችግሮችን መፍትሄ ከመስጠት ይልቅ በቃ ቀጥታ ወደ እርምጃ የሚሄዱበት ሁኔታ አለ። ይሄ ከማኔጅመንት ችግር ነው። ታይቶ ግራ ቀኙን ታይቶ ነው። እጅግ በርካታ ሰዎች መተዳደሪያ ገንዘብ ያጣሉ፣ ህይወታቸው ይመሰቃቀላል፣ ቤተሰቦች ይመሰቃቀላሉ። ይሄን ወደ ጎን ተወውና በአደጋ ደረጃ ደግሞ ካየነው በኢኮኖሚ ደረጃ ካየነው ኢኮኖሚካሊ ለሀገሪቷ በጣም የሚጠቅም ነው። ሞተር ብስክሌት አንድ መኪና በአንድ ቀን የሚጠቀመው ለአንድ ወር ሊጠቀመው ይችላል ነዳጁ። ይሄ ደግሞ ለሀገራችን ኢኮኖሚ ትልቅ ጠቀሜታ አለው። ሁለተኛ በፍጥነት ይደርሳል። እጅግ በርካታ ካምፓኒዎች በሞተረኞች የተጠቀሙ ኢኮኖሚያቸውን ያስተካክላሉ፣ ግለሰቦች ይተዳደራሉ። ይሄ አይታይም። መቆጣጠር ሲያቅተን የተለያዩ ከዚህ የመጡ ጂፒኤስ ስፒድ ሊሚተር ምናምን አሉ። እነዚህ ውጪ እንደውም አሁን እነዚህ ስኩተር ምናምን ያልናቸው ቦታ ተሰጥቷቸው ብስክሌቶች እንዲጠቀሙ እየተደረገ ነው። መኪናዎች ከከተማ ወጥተው ያለ መኪና እንዲጓዙ እየተደረገ ነው። ይሄ በተለያዩ ዜናዎቻችን ምስሎቻችን እያስደገፍን እየሰራን ነውና ይሄን የሚቆጣጠረው አካል ወይም ከልካዩ አካል የሆነ ነገርን ከመከልከል ቅድሚያ ኢኮኖሚካሊ ምን ጥቅም አላቸው? ምን ያህል ሰው በዛ ይተዳደራል? ሁለተኛ ህግና ደንቡን በዚህ ብናስተካክለው ማድረጉ የተሻለ ይመስለኛል። ከዚህ ራሱ በመንግስት ድጋፍ ተሰጥቶት የመጣው ጂፒኤስ ስፒድ ሊሚተር እነ ህንድን እስኪ የህንድ ከተሞችን ኢሲያ ከተሞችን የተለያዩ ከተሞችን ሞተር ብስክሌት በጣም ነው የሚርመሰመሰው በጣም። ስለዚህ እነዚህን ወደፊትም በሰፊው እንመጣበታለን። በጣም በርካታ ከተመልካቾች ጥያቄ ስለደረሰን ነው በዚህ አጋጣሚ ያነሳሁትና ተመልካቾችም በዚህ መንገድ ቢረዱት የትራንስፖርት ቢሮዎችም ይሄን የከለከለው አካል መስተዳደሩም የከተማው መስተዳደርም ሆነ ግራ ቀኙን አይቶ አገናዝቦ ይሄንን ነገር ተግባራዊ ቢያደርገው። ምክንያቱም ሀገራችን ነዳጅ አምራች አይደለችም። በዚህ ባለን በደካማ ኢኮኖሚ ወይም በሌለ የውጭ ምንዛሪ ነዳጅ በጣም በገፍ ነው የሚገባው። ስለዚህ ይሄንን ለመቆጠብ የሚያግዙ አካላት ስለሆኑ በዚህ መልኩ ቢታይ እንላለን። ወደ ቀጣይ ቪዲዮ ሄዳለሁ። እንግዲህ ተመልካቾቻችን ይሄ የቀበጡለት ሞት አይገኝም ነው የሚባለው። እንደዛ ነው የምናስተውለው። ምክንያቱም ይሄ ሞተር ብስክሌት የሚያሽከረክር ላይ ብቻ አይደለም የምናየው። በብዛት የሀገራችን የህዝብ ትራንስፖርት እንደምታዩት እየጠጣ ነው የሚሄደው። አላየውም። መሪ በአንድ እጁ ነው የያዘው። እንደውም ከሌላ ተሽከርካሪ ጋር ቢጋጭ ህይወቱም እስከ ማለፍ ይደርሳልና አሽከርካሪዎች የሞተር ብስክሌት፣ የባጃጅ እንዲሁም ደግሞ የብስክሌትም ስናሽከረክር ቅድም እዛ ላይ ስኩተሩ ላይ እንዳየነው ነውና በጣም ጥንቃቄ ማድረግ አለብን። መኪና እያሽከረከሩ ምግብ መብላት፣ መጠጥ መጠጣት፣ ሞባይል ማዳመጥ አብዛኛው የብዙ የአደጋዎች እኔ ከአዲስ አበባ ትራንስፖርትም ቢሮ ብትጠይቁ ትራፊክ ማኔጅመንትም እንደዚሁ የትራፊክ ፖሊስን ብንጠይቅ አብዛኛው አደጋዎች የሚደርሱት በዚህ ምክንያት ነው። ሞባይል እየጎረጎሩ ነው የሚሄዱትና ይሄ ለአደጋ የሚጋለጥ ነው። በተለይ እየበሉ መሄድ ህጉም ላይ አለ። ግን ትራፊክ ፖሊስ ስላየኝ ስላላየኝ ሳይሆን እዚህ እንደምናየው እንዲቀለል ያለ አደጋ ነው ይሄ ልጅ የደረሰበት። ግን እስከ ህይወት ማጣት የሚደርሳልና አሽከርካሪዎች ጥንቃቄ እንድታደርጉ ነው የምንለው። ይሄ ዋናው መማማሪያ ነው። በዚህ ፕሮግራም ላይ ኮሜንት፣ አስተያየት መስጠት የምትፈልጉ ሰዎች ካላችሁ ይኸው በ66 21 64 64 ይሄ ፊልም ማስተማሪያ ይሆናል። ከማህበራዊ ሚዲያ ነው ያገኘሁት።
ብላችሁ ወይ ደግሞ ከራሳችሁ የቀረጻችሁት ከሆነ ከፍተኛ ሽልማት አለ። ሽልማት እንሰጣለን። በ66 21 64 64 በቴሌግራም ላይ ላኩልን። ወደ ቀጣዩ ፊልም ሄዳለሁ አለ። ተመልካቾቻችን ይህን ፕሮግራም ወደ እናንተ ወደ ተመልካቾቻችን ስናደርስ አጋር የሆኑን ድርጅቶች አሉ። የመጀመሪያ ኢኳቶሪያል ቢዝነስ ግሩፕ ነው። ኢኳቶሪያል ቢዝነስ ግሩፕ ለትላልቅና አነስተኛ መኪኖች የራሱን የሆነ ጋራጅ አዘጋጅቶ ለእናንተ አገልግሎት በመስጠት ላይ ይገኛል። ሌላኛው አጋራችን አባይ ኤሲድ ቀለም ነው። አባይ ኤሲድ ቀለም የውስጥና የውጪ የቤቱን ግድግዳ እንዲሁም ደግሞ የድርጅቱን ቀለም ያስጠብቁ ይሎታል። ሌላኛው አጋራችን አርዜዴክስ ኮንፈርት ነው። ከዚህም በተጨማሪ የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ አጋር ሆኗል። የአጋሮቻችንን መልእክት ተከታተሉ። መልካም ቆይታ። ደረጃውን የጠበቀና አስተማማኝ የከባድ ተሽከርካሪ ጥገና አገልግሎት የሚፈልጉ ከሆነ የኢኳቶሪያል ቢዝነስ ግሩፕ የተሽከርካሪ ጥገና ማዕከል አለው። የጥገና ማዕከላችን የሞተርና ጊርቦክስ፣ የተሽከርካሪ አካል፣ የኤሌክትሪክ፣ ሃይድሮሊክና ኑማቲክ ጥገና በዘመናዊ ጥገና ቦታ ልምድና ከፍተኛ ስልጠና ባላቸው ባለሙያዎች በመታገዝ አገልግሎት ይሰጣል። የተደራጀ በተመጣጣኝ ክፍያ አስተማማኝ የጥገና አገልግሎት ከፍተኛ የተሽከርካሪ ቁጥር ላላቸው ድርጅቶች ጭምር አገልግሎቱን ሰጣለን። አድራሻችን ደብረ ዘይት መንገድ ፋፋ ምግብ ፋብሪካ ወይም ሆራይዘን አዲስ ጎማ አክሲዮን ማህበር አጠገብ እንገኛለን። በስልክ ቁጥር 0114 42 4380 በመደወል መረጃ ያገኙ። እንዲሁም የአገልግሎት ቀጠሮን ያስይዙ። ኢኳቶሪያል ቢዝነስ ግሩፕ። እርጥበት የቤቶን ወይም የቢሮውን ግድግዳ እያበላሸ ተቸግረዋል? አባይ ኤሲድ ቀለምን ይጠቀሙ። አስቸጋሪ የአየር ሁኔታ መቋቋም የሚችል በፍጥነት የመድረቅ ባህሪ ያለው ኬሚካሎችን መቋቋም የሚችል ለኮንክሪትና ለግንባታ ወለሎች በጣም ጥሩ ማጣበቂያ፣ ትንንሽ ክፍተቶችን ዘልቆ የሚሞላ የኮንክሪት አቧራን የሚያስወግድ አባይ ኤሲድ ቀለምን ይጠቀሙ። ሊታጠብ የሚችል መርዛማ ያልሆነ ዝቅተኛ ሽታ ውሃን መቋቋም የሚችል ማራኪ ሻካራ እይታና ረጅም ዕድሜ ባለው በአባይ ኤሲድ ቀለሞች የቤቶን የቢሮን ውጫዊና ውስጣዊ ውበቶች ለዓመታት ያለ እንከን ያሳምሩ። ለውስጥና ለውጭ ግድግዳ የእንጨት፣ የኢፖክሲ፣ የመኪና ቀለምና ውሃ እንዳይዘልቅ የሚከላከል ኬሚካል የአባይ ኤሲድ ቀለም አምራች ጄላራም ኤሲድ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር። አድራሻ ጎፋ ገብርኤል ወረድ ብሎ ቤተ ፋጌ ቤተክርስቲያን ጀርባ። ስልክ 011 467 1240 አባይ ኤሲድ ቀለም። እንደ ስኬት ተሰምቶት ከእንቅልፎም ሲነቁ አልጋው ላይ ያለው ኮንፈርት ለስላሳና ምቹ ነበር ማለት ነው። አርዜዴክስ ኮንፈርት ለባለኮከብ ሆቴሎች፣ ለሪዞርቶች፣ ለሆስፒታሎች፣ ለገስት ሃውሶች 100% ከጥጥ የተሰሩ ኮንፈርቶች፣ ዱቬት ከቨሮች፣ አንሶላዎች ምቹና ተስማሚ ላባ ትራሶች በሚያስፈልገው የአልጋ ስፋት ልክ ቀርበዋል። የእንቅልፎን ደስታ ለዛሬ ብቻ ሳይሆን ለነገ ዓላማ ስኬት ብሩህ የሚያደርጉ ናቸው። በተጨማሪ ከጥጥና ከፖሊስተር ጨርቅ ተዋህደው የተሰሩ ጥራታቸው አስተማማኝ በቀላሉ ቤት ውስጥ መታጠብ የሚችሉ ኮንፈርቶች ከፍራሽ ሙቀት ወደ ሰውነት እንዳይሄድ ሰላማዊ እንቅልፍ የሚያስመጡ ማትረስ ፕሮቴክተሮች ማንኛውንም ፍሳሽ ወደ ፍራሽ እንዳይሄድ አምቆ የሚይዝ ፕሮቴክተሮች አርዜዴክስ ኮንፈርት ያገኛሉ። ምቾት፣ ጥንካሬ፣ ውበት አርዜዴክስ ኮንፈርት። ሄሎ፣ እንግዶቹ እየገቡ ነው። ኧረ እባክሽ በቃ መጣ። ሻይ ቡና እያልሻቸው ጠብቂ። ፈጣን መንገድ። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ በርካቶችን በፍጥነትና በደህንነት ያሰቡበት እንዲደርሱ አድርጓል። ላለፉት ዓመታት ከ60 ሚሊዮን በላይ ተሽከርካሪዎች በፍጥነት መንገድ ተመላልሰዋል። ከጅቡቲ የጫነው ዕቃ በግማሽ ቀን ደርሷል። በካሜራ የተደገፈው ቴክኖሎጂ ክፍያ መንገድ ለደህንነቱና ለፍጥነቱ አጋዥ ነው። በድሬዳዋ ደወሌና የአፍሪካ ትራንስ ሃይዌይ አካል የሆነው የሞጆ ባቱ ፍጥነት መንገድ አድማሱን አስፍቷል። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ደህንነቱ የክብር ስማችን ነው። እንዲህ ነው እንግዲህ የአፍሪካ ውስጥ ተመልካቾቻችን እንደምታዩት በተለይ ሀገራችንም ላይ እንደዚህ አይነት
ነገሮች በስፋት ይስተዋላሉ። የመኪናውን አቅም ባላገናዘበ ርቀቱን ባላገናዘበ ሁኔታ ነው። እዚህ ላይ አደጋ እንዳለ ሆኖ አደጋ ላይ ብዙ ጊዜ የምናወራው ነገር ነው። አደጋ እንዳለ ሆኖ የመኪናውን መጎዳት እንግዲህ መኪናዎች ኢን ሚሊየን ነው የሚገዙት። ግን እዚህ ላይ አሽከርካሪና ባለ ንብረት የሚባል ነገር አለ። እኛ ሀገር በብዛት ውጪዎች እንኳን ራሱ አሽከርካሪው ባንክ ተበድሮ መኪና መግዛት ስለሚችል ቀለል ያለ ነገር ስለሆነ ባለቤትና አሽከርካሪ የሚባል ነገር ብዙም የለም። ቀጥታ አሽከርካሪ መኪናውን መግዛት ስለሚችል ማለት ነው በብድር። ግን እኛ ሀገር ምንድነው የኔ አይደለም የሚል አለ። አሽከርካሪዎች ምን ጊዜም ብዙ ጊዜ አይቀየሩም በህይወታቸው። እኔ ስለማቅ ነው የአሽከርካሪውን ዓለም ይሄ የኔ ንብረት አይደለም ብለው የማታከብረው ከሆነ ፈጣሪም አንተን አያከብርህም። ንብረት የራስም ባይሆን የዛሬን ገቢ ነው የምናየው። ዛሬ ብዙ ሚሊዮን ብዙ ሺዎች ብሮች ታገኝ ትችላለህ። ግን መኪናው ሲጎዳ ባለቤቱ ላይ ይችላል። አንዳንድ ባለቤቶች አሁን ጥሩ ነው ጂፒኤስ እየገጠሙ ስፒድ ሊሚተር እየገጠሙ ንብረቶቻቸውን ይከታተላሉ። አንዳንድ ባለ ንብረቶች ደግሞ ዝም ብሎ ነው የሚሰጡትና አደጋም አለው። የራሱን የሹፌሩን የረዳቱን አደጋ የሌላ ሰው አደጋ ከመጨመሩ በተጨማሪ መኪናው ምን ያህል ይጎዳል ነው። ምናልባት አሁን ይሄ ቀላል ነገር ሊመስለን ይችላል። መኪኖቹ ግን በራሳቸው ባላንስ ጠብቀው እንዲሄዱ ነው የሚሰሩት። በራሳቸው ባላንሳቸውን ጠብቀው እንዳይገለበጡ ሆኖ ነው። ሁለተኛ የጭነት ክብደት አላቸው የሚሰጣቸው። ሊብሬው ላይ ማየት አለበት አንድ አሽከርካሪ ምን ያህል ጭነት ነው። ምናልባት ትንሽ ትርፍ ሊሰጡት ይችላሉ ቀንሰው። ይሄንን በደንብ አስተውለን ማሽከርከር አለብን። እንደዚህ አይነት ነገሮችን ደግሞ ትራፊክ አየኝ ያየለኝ አይደለም። በተለይ ክልል ላይ ያላችሁ የህግ አስከባሪዎች ለህሊናችሁ ብትገዙ ብዙ መረጃዎች ይደርሱናል። ክልል ላይ ገንዘብ እየሰጡ ስለሚያልፉ ይሄ ግልጽ እየሆነ ነው። አብዛኛው አሽከርካሪና የቁጥጥር ሁኔታው አናሳ ስለሆነ ራሳቸው ተቆጣጣሪዎችን የሚቆጣጠራቸው ደግሞ ሲቪል የለበሰ አካል መንግስት ቢያስቀምጥ ጥሩ ነው። በጣም ብዙ ምሬቶችም ስለሚመጡ እንደዚህ አይነት ህገወጦች እንደ ልብ የሚሄዱበት ሀገር ሆኗል። ህገወጥ ያልሆነው ደግሞ ተይዞ ብዙ ሺህ ጥያቄዎች የሚጠየቅበት ሁኔታ ስላለ ይሄ ነገር ደግሞ እንግዲህ በጣም በዓለም ትንሽ መኪና ያለው እኛ ሀገር ነው። ትልቁ ጉዳት ግን የሚያስመዘግበው ሀገር ነውና እንዲህ አይነት ነገሮችን ራሳቸው አዲስ አበባ ላይ ከሆነ ለፖሊስ 991 ደውሎ ማሳወቅ ይቻላል። ከአዲስ አበባ ውጪ ከሆነ ደግሞ ለአሉት ለክልል ፖሊሶች ማመልከት ይቻላል ታርጋውን ይዞ። በእርግጥ አሁን ሀገራችን ላይ በሚያሳዝን ሁኔታ እጅግ ዓለማችን የመጀመሪያው ሀገር ሳትሆን አትቀርም ያለ ታርጋ እንደ ልብ የሚሽከረከርባት ሀገር ሆናለች። ይሄን ኢትዮ አውቶሞቲቭ ከዓመታት በፊትም በማስረጃ አስደግፎ ባለድርሻ አካላትን ይዞ አምጥቶ አስተዋውቋል። አሁን እንደዚህም አይነት ወንጀል ሰርተው ያለ ታርጋ የሚሄዱባት ብቸኛው ሀገር ሆናለች ኢትዮጵያ ማለት ይችላል። እጅግ በርካታ ትራፊኩ ይፈታል፣ ትራፊክ ማኔጅመንት ይፈታል፣ ሁሉ አካል ይፈታል፣ ግለሰቡም ይፈታል ያለ ታርጋ። ይሄም ቅድም ካነሳ ነው ትራፊኩን ማኔጅ ማድረግ ስለማይቻል ታርጋ መፍታት ነው የህግ አካላትም እየወሰዱ ያሉትና ታርጋ መፍታቱን ደግሞ ማንም ሰው ታርጋ እየፈታ መሄድ የሚችልበት ነው። ይሄ ክፍለ ሀገርም በብዛት እየሆነ ነው። ሰዎች እየተገጩ ስለሆነ በዚህ ያገኘነው አጋጣሚ ይሄ ነገርም መፍትሄ ይፈለግበት እንላለን። ወደ ቀጣይ ቪዲዮ ሄዳ እንግዲህ ተመልካቾቻችን ጥሩ ነው። ፊልሞቻችን እንደዚህ ያስተምሩናል። ከዚህ ፊልም የምንረዳው ብዙ ነገር አለ። ይሄ የብዙዎቻችን ህይወት በተለይ መንጃ ፍቃድ ስናወጣ የሚዳስስ ነገር ነው። እንግዲህ 6 ጊዜ የወደቀው ሰውዬ በሰባተኛው ጥሩ ውጤት አምጥቶ አልፏል። ሲፎክር የነበረው ደግሞ ወድቋል። ይሄ የሚያስተምረን ነገር በተለይ አሽከርካሪዎች መንጃ ፍቃድ በምናወጣበት ጊዜ 6 ጊዜ አይደለም 16 ጊዜም ቢሆን ወድቀን ብናልፍ ነው የሚሻለው። ብዙዎቹ ችግራችን ምንድነው? በአቋራጭ ወይም ጉቦ ገንዘብ በመስጠት ይታለፍና ከዛ በኋላ የራስንም የሌላም ሰው ህይወት ማጣት የሚደረስበት ሁኔታ እንዳለ ቁልጭ አድርጎ ነው የሚያሳየው። ሁለተኛ ደግሞ ነገሮችን በጣም አሁን እንደወደቀው አክተር አቅልሎም ያለ ማየት በጣም ተጨናንቆም ያለ መግባት ነው። ወደ መንጃ ፍቃድ በመሄድ ጊዜ ብዙዎቹ በጣም ብቃት ያላቸው ፈተናውም በጣም ከመጓጓት ወይ ገንዘብ ላለማውጣት ድጋሚ ጊዜም ስለሚያባክን ትምህርቱ ጊዜ ላለማውጣት በሚል በጣም እየተጨናነቁ እየገቡ እጅግ በርካታ ልጆች ማለፍ የሚገባቸው በትምህርቱ ሰዓት በከፍተኛ ሁኔታ አልፈው በቃ ይሄ በጣም ያልፋል የተባሉ ልጆች ይወድቃሉ። ደግሞ ምንም የላቸውም የተባሉ ልጆች ደግሞ ያልፋሉ። እንዴት ያልፋሉ? በሁለት መንገድ ነው። አንዳንድ ጊዜ አጋጣሚ ነገር በጣም ጠንቃቃ በመሆናቸው ትምህርቱንም በደንብ ሳይማሩ ሊያልፉ የሚችሉበት ነገር አለ። አንዳንድ ጊዜ ደግሞ ያው እንደሚወራው አፍሪካ ውስጥ በተለይ ሀገራችን
የተለያየ ጊዜ አንዴ ጠበቅ አንዴ ቀለል እያለ በሙስና የሚያልፉም አሉ። በተለይ ትንሽ አዲስ አበባ ላይ ይሻላል ክልል ላይ ሄደው የሚያወጡ አሉ። እንደዚሁ አንዳንድ ክልሎች ላይ በቃ ኦልሞስት ገንዘብ ያልሰጠ ሰው አያልፍም የሚባልበት ነገር ሁላ መረጃዎች አሉ። እኛ ጋር ሰዎችን ድምጽ እየሰጠን ማስተላለፍ እንችላለን። ያው በዚህ ብዙ ማስተማር አንችልም በሚል ነውና መንጃ ፍቃድ ላይ ስንሄድ ፊልሞቻችንም ጥሩ ነው በዚህ አይነት መንገድ እያዋዙ እያስተማሩን ነውና ፊልሞቻችን ላይ ያሉት ነገሮች ግን በእውነታ ያሉ ነው። በእውነታው በገሃዱ ዓለም ያሉትን ስለሆነ የሚያሳዩን በዚህ መንገድ ብንመለከተው የሚል ነው። ወደ ቀጣይ ቪዲዮ ሄዳለሁ። በጣም 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 የሚገርም ነው። ይሄን ፊልም ተመልካቾቻችን ደግመን ማየት አለብን። እጅግ በጣም እንግዲህ እስካሁን የሚያሳዝን ነበር የምናየው። ይሄ በጣም የሚያስደስትም ነው። እንግዲህ እዩት። ይሄ ሰው መቼም እውነቴን ነው እንደኔ ኖቤል ሽልማቱን ሊያስፈልገው የሚችል ነው። በዚህ ቅጽፈት አይምሯቸው የሚያስብ ሰዎች እንደው ሌላም ነገር ቢሰሩ። ምክንያቱም እንደምታዩት ይሄ እንግዲህ በጣም ተደጋግመን ካላየ ነው ልጅቷ እንደምናየው ነው። ቅድም እኔም እንደገለጽኩት በፍጹም ወደ አሽከርካሪው እየተመለከተች አይደለም። እንደዚህ ፓውዝ አድርጌያቸዋለሁ። የፊልሙ ጥራት የቀነሰም ቢሆን እንደው በጣም አስተማሪ ነው። ሰውየው ግን በዛች ቅጽፈት ውስጥ እየተሻገረ የመኪናውን አመጣጥ አይቷል፣ ከኋላ የልጅቷን አመጣጥ አይቷል። እዩት። በጣም የሚገርም ነው። በፈጣሪ እዩት እስኪ እንዴት አድርጎ እንዳተረፋት። እንደዚህ ያንን ነገር ሰዎችን እንደው አግኝቶም መሸለም የሚቻልበት ነገር ቢኖር ጥሩ ነው። ምክንያቱም አንደኛ እግዚአብሔርን ፍቃድ ነው ይሄ። በዚህ ፍጥነት አይምሮ አስቦ መኪናው እንዴት ሊመታት እንደሚችል እንደው መቼም ደጋግሜ ላሳያችሁ። ፊልሙ አጭርም ቢሆን መኪናው በምን አይነት ሁኔታ በፍጹም አትተርፍም ነበር። አሽከርካሪው በከፍተኛ ፍጥነት ነው ያለው። አሁን እንግዲህ ዚብራ አለ እዚህ ላይ እንሂድ። በዚህ ዚብራ ላይ ዚብራው ከሩቅ እየታየ ምናልባት መንገዱ ባለ አንድ መንገድ ይመስለኛል፣ ውጪ ነው። በሁለቱም በኩል መሄድ መብት አለው አሽከርካሪ። ምናልባት በዛ በኩል እንዴት መጣ እንዳትሉ፣ ግን ዚብራን እያየን በዚህ ፍጥነት የምንሄደው ሰውየው ሴትዮዋን ይዞ እዛ ጋር እስከሚደርስ እንኳን በምን አይነት ፍጥነት እንደመጣ መኪናው አይታችኋልና እባካችሁ ዚብራ ላይ ኩርባ መንገዶች ላይ ጥንቃቄ ቢደረግ። እኛ ሀገር ዚብራን ካለማየታችን የተነሳ አንዳንዴ ብሬከር የሚባል ነገር ሰርቷል፣ ግን ካር ብሬክ ይሉታል ብዙ ሰዎች። ደረጃውን የጠበቀም አይደለም። ማን እንደሚሰራው አላቅም። በየመንደሩ ሰው ለራሱ መከላከያ ነው የሚሰራው። ይሄንን ማኔጅ የሚያደርግ አካል የለም። መኪና የሚሰባበር ነው፣ ለሰዎችን አደጋ ውስጥ የሚከት ነው። ከዚህ ልደታ አካባቢ የሰዎች ህይወት አልፏል። ወይ ቀለም አልተቀባም። እንደዚህ ብሬከሮች ካር ብሬከር እንግዲህ መኪና ሰባሪ ተብለው ሀገራችን አሽከርካሪ ሰይሞላቸዋል። በትክክልም የመኪና ንብረትን የሀገር ንብረትን የሚያወድም ነው። መኪና መለዋወጫ ዛሬ ውድ እንዴት እንደሆነ አይታችሁታል። አይታይም። ድንገት ሰዎች መጥተው ሲቆሙ ከኋላ መኪና ይመጣና ሰዎች ሌላ ሰው እናተርፋለን እግረኛ ብለን ሌሎች ሰዎችን ደግሞ የምንገልበት ነገር እየፈጠርን ስለሆነ በዚህ አጋጣሚ እነዚህም ነገሮች ወደ ሀገራችን መልሰውና ጥንቃቄ ቢደረግና ነው። ይሄን የሚከታተለው አካል አንድ ወጥ በሆነ መንገድ መንደሮች ውስጥ ብሬከር ያስፈልጋል። ጥሩ ነው፣ ግን ወጥነት የላቸውም። በተለይ የሀገራችን አነስተኛ መኪናዎችን በጥናት የማይመጡ ስለሆነ እየሰባበረ እየጣላቸው ዞሮ ዞሮ ሀገርም ነው የሚጎዳው፣ ግለሰቡ ብቻ አይደለም። ግለሰቡ ከገንዘቡ ሲያወጣ ስፔር ፓርት ከውጪ ነው የሚወጣውና እዚህ ላይም ጥንቃቄ ቢደረግ የሚል ነው። እንግዲህ ተመልካቾቻችን ለዛሬ የኢትዮ አውቶሞቲቭ ምልከታ ያሳየንበት ነው። እንግዲህ ይሄ የኢትዮ አውቶሞቲቭ ምልከታ ሴፍቲ ላይ ያተኮረ ነው። ይሄንን ደግሞ ያቀረብንላችሁ እንዲህ በአማረ በኩ የመኪና ዋናው ክፍል ቸርኬና ጎማ ነው። ዋናው መኪና መጨረሻ ድረስ መኪናው ሙሉ ለሙሉ ተሸክሞ የሚሄደው ቸርኬና ጎማ ነው። እንግዲህ እዚህ ያማረ ቦታ ላይ ደግሞ ይሄንን ቀረጻ እንድናከናውን የፈቀደልን ሰፋ ጎማ ነው። ሰፋ ጎማን እጅግ በጣም ነው የምናመሰግነው። እንግዲህ ሀገራችን ላይ የታወቀ ነው። በጣም ነው የምናመሰግነው። እኛም ወደነዋል። ቦታውን ካሜራማኖቻችን ጭምር በጣም ወደውታል። ስለዚህ እዚሁ የምንቀጥል ይሆናል ለተወሰነ ጊዜ። ሰፋን እናመሰግናለን። በተጨማሪም እዚህ ስንመጣ በደንብ ተንከባክበው ቦታዎችን አመቻችተው ይሄ በሙሉ እንደምታዩት ቸርኬ ነበረ። የሚያማምሩ ቸርኬዎች ነው ያሉትና ይሄን ሁሉ አንስተው አዘጋጅተው
በአማራ ሁኔታ አውቶሞቲቭ የመሰለ ፕሮግራም እንዲመስል ፕሮግራሙን ላዘጋጁልን ላቀረቡልን ለተባበሩን የዚህ የሰፋ ጎማ ሰራተኞች በሙሉ ምስጋና እናቀርባለን። እንግዲህ በቀጣይ ኢትዮ አውቶሞቲቭ እጅግ በርካታ እናንተን የሚያስደንቁ በተለይ የሳንታፌ 2022 አስገራሚ በራሷ ጊዜ የተሽከርክራ ፓርክ የምታረቅ ቅድም ያየናቸውን ችግሮች የሚቀርብ መኪና አለች። ብዙ ሰዎች መኪናውን ይዘውታል። መኪናውን ቴክኖሎጂ እንኳን ምን ያህል እንደሆነ አይታወቅም። በዚህ በጣም ምስጋና እያቀረቡልን ነው። ዛሬ ደግሞ ሳንታፌ 2022ን የምናስቃኛችሁ ይሆናል። ከኛ ጋር ቆዩ። ከኛ ጋር ስለሆናችሁ እጅግ አመሰግናለሁ። ተመልካቾቻችን በማስከተል ወደ እናንተ የምናደርሰው የኢትዮ አውቶሞቲቭን የቅኝት ፕሮግራም ይሆናል። በዛሬው የቅኝት ፕሮግራማችን ሃንዳይ ሳንታፌ 2022 ሃይብሪድ መኪና ክፍል 2 ፕሮግራም ወደ እናንተ እናደርሳለን። ፕሮግራሙን እንድትከታተሉ ጋብዛለሁ። መልካም ቆይታ። ውድ የኢትዮ አውቶሞቲቭ ተመልካቾቻችን እያስቃኘናችሁ ያለው ሃዩንዳይ ሳንታፌ ሃይብሪድ የ2022 ሞዴል ነው። እንግዲህ አሁን ደግሞ የሞተሩን ክፍል ላስቃኛችሁ ነው። እስቲ አብራችሁን ተከታተሉ። ውድ የኢትዮ አውቶሞቲቭ ተመልካቾቻችን የሃዩንዳይ ሳንታፌ ሃይብሪድ የ2022 ሞዴል ሞተር ይህንን ይመስላል። እንግዲህ ይህ ተሽከርካሪ ሃይብሪድ እንደመሆኑ መጠን የኤሌክትሪክና የነዳጅ ሞተርን አንድ ላይ አዋቅሮ ነው የያዘው። ይህ የነዳጅ ሞተር 1.6 ሲሲ ከቱርቦ ጋር የያዘ ሲሆን 350 ኒውተን ሜትር ቶርክ በ226 ሆርስ ፓወር የያዘ ነው። እጅግ በጣም ጉልበታም ነው። ይህ እንግዲህ አሁን ያልኳችሁ ሞተር በ6 ስፒድ አውቶማቲክ ትራንስሚሽን ማለት ባለ ኖርማሊ የምናውቀው በቶርክ ኮንቨርተር በኩል የሚያልፈው አውቶማቲክ ትራንስሚሽን ባለ 6 ማርሽ ማለት ነው ሆኖ የሚያልፍ ይሆናል። የሃይብሪድ አይነት ክሎዝድ ሉፕ የሚባለው ሃይብሪድ አይነት ስለሆነ እንግዲህ ይህ የሃይብሪድ አይነት ምንም አይነት የሚሰካ ከግድግዳ የሚሰካ ምንም አይነት ሶኬት አይኖረውም ማለት ነው። በነዳጅ ሞተሩ እንቅስቃሴ ከሚያገኘው ኃይል ባትሪውን ቻርጅ ያደርጋል። አስፈላጊ ሲሆን የኤሌክትሪኩን፣ አስፈላጊ ሲሆን ደግሞ የነዳጁን እየተጠቀመ የሚሄድ ይሆናል ማለት ነው። ይህንን የሞተር ክፍል ስከፍት አንድ ያስደሰተኝን ነገር ላሳያችሁ። ይህ የምትመለከቱት የሃይድሮሊክ ሰፖርት ይሄኛውን መክፈቻ ቦኔቱን ስትከፍቱት ራሱ እንዲከፍትላችሁ ሰፖርት ያደርግላችኋል። ይህ በጣም ደስ የሚል ነገር ነው። ከዚህ በተጨማሪ እንግዲህ እንደ ዘመናዊነቱ ይህ ተሽከርካሪ ጥንቃቄ ይፈልጋል። እንግዲህ መኪናው ሲታጠብ እዚህ ጋር አካባቢ በኦሬንጅ ከለር የምታያቸው በሙሉ ሃይ ቴንሽን ኬብሎች ናቸው። እዚህ ጋር ደግሞ ከራዲያተሩ ኩላንት ጀርባ የምታገኙት የኮምፒውተሩ አለ። መኪናው በሚታጠብበት ጊዜ ይህ ክፍል መሸፈን አለበት፣ ወይም ደግሞ ከተቻለ በስቲም ቢጸዳ ጥሩ ነው ማለት ነው። ውድ የኢትዮ አውቶሞቲቭ ተመልካቾቻችን ይህ የሃዩንዳይ ሳንታፌ ሃይብሪድ የ2022 ሞዴል የእቃ መጫኛ ቦታ ነው። እኔን እንደምታዩት እንደዚህ አንፈላሶ ይዞኛል። ይህ የእቃ መጫኛ ቦታ 571 ሊትር በእቃ መጫኛ መለካ ቦታውን ለማሳየት ነው። የሁለተኛው መደዳ ወንበር ሳይታጠፍ 571 ሊትርን ይዞ እኔ እንደዚህ አንፈላሶኛል። የኋላው ወይም ደግሞ ይሄኛው የሁለተኛው መደዳ ወንበር ሲታጠፍ ደግሞ 1649 ሊትር የሚይዝ የእቃ መጫኛ ይሆናል። ይህ የእቃ መጫኛ ቦታ እንግዲህ የምታዩት እኔ የተቀመጥኩት ሶስተኛ መደዳ ወንበር ታጥፎ ነው። ይህ የሶስተኛ ወንበር መደዳ ሲዘረጋ በጣም አነስ ያለች የእቃ መጫኛ እናገኛለን። የሶስተኛ መደዳ ወንበሩ የምታዩት እኔ የተቀመጥኩበት ደግሞ ሲታጠፍ 571 ሊትር፣ የሁለተኛው ሲታጠፍ ደግሞ 1649 ሊትር የምናገኝ ይሆናል። እነዚህን የሁለተኛውን መደዳ ወንበር ለማጠፍ እዚህ ጋር ሌፍት እና ራይት የሚሉ በተኖች አሉ። እነሱን ስንጫን የሌፍት ሳይዱን፣ አርን ስንጫን ደግሞ
የራይት ሳይዱን ወንበር የሚያጥፍልን ይሆናል ማለት ነው። የተወደዳችሁ የኢትዮ አውቶሞቲቭ ተመልካቾቻችን ውስጥ ገብቼ አይታችኋል እንዴት ሰፊ እንደሆነ። አሁን እንዴት መዝጋት እንዳለብን ላሳያችሁ። እዚች ሪሞቷ ላይ የምትመለከቷትን ሆልድ የምትለውን የእቃ መጫኛ የተከፈተው ምልክት ጫን ብላችሁ ስትቆዩ የሚከፍትም የሚዘጋም ይሆናል። አሁን ጫን ብለው ይዘጋዋል። ሌላኛው ደግሞ ይሄንን በር የምንዘጋበት ሌላኛው መንገድ እዚች ጋር ያለችው በተን ነች። እዚች ሪሞታችን ላይ የምናገኛትን ቁልፍ ምልክት ተመሳሳይ እዚህ ጋር እናገኛለን። እሷን ጫን ስንላት መዝጋት እንችላለን። አሁን ደግሞ የምትመለከቱትን ቁልፍ ተጠቅሜ በሩን ከፍተዋለሁ ማለት ነው። አሁን የምፈልገውን ቁመት ለማስተካከል እቺን በተን እጫናለሁ ማለት ነው። ስለዚህ እዚች ጋር የምትመለከቷት በተን ሁለት ጥቅም ነው ያላት ማለት ነው። አንደኛው በሩን ለመዝጋት፣ ሁለተኛው ደግሞ የምንፈልገው ቁመት ላይ ለማስተካከል ስንፈልግ እቺን በተን የምንጫን ይሆናል ማለት ነው። ለምሳሌ አጠር ብል እኔ ላሳያችሁ። አጠር ብል እንደዚህ እቺን ስነካት በቁመቴ ልክ ይሆንልኛል ማለት ነው። ስለዚህ በኋላ መዝጋት ስፈልግ አይርቀኝም ይሄ በር ማለት ነው። የተወደዳችሁ የኢትዮ አውቶሞቲቭ ተመልካቾቻችን ይህ የሃዩንዳይ ሳንታፌ ሃይብሪድ የ2022 ሞዴል መኪና ባለ 7 ወንበር ነው። እንግዲህ የመጨረሻዎቹን መደዳ ወይም ደግሞ ሰርድ ሮ ብለን የምንጠራው የሶስተኛውን መደዳ ወንበር ለማንሳት ከፈለጋችሁ እዚች ጋር የምታዩትን ገመድ ሳብ አድርጋችሁ እንደዚህ ይመጣል ማለት ነው። ሁለተኛው ደግሞ እንደዚህ የሚመጣ ይሆናል። አሁን ለማስተኛት እንዲሁ ስንገፋው ዝም ብሎ አይገፋም። ስለዚህ እቺ ራሷን ገመዷን ሳብ እናረጋትና እናስተኛታለን ማለት ነው። በጣም ቀላል ነው። ስለዚህ ይሄ የምትመለከቱት የሃዩንዳይ ሳንታፌ ሃይብሪድ የ2022 መኪና የእቃ መጫኛው ቦታው ነው። አስፈላጊ ሲሆን ደግሞ ሁለት ተጨማሪ ሰው ሊይዝልን ይችላል፣ ያውም አመቻችቶ ማለት ነው። ስለዚህ ከእቃ መጫኛነቱ በተጨማሪ ደግሞ እንግዲህ እዚች ጋር የምንመለከታት ትንሽዬ ኮምፓርትመንት አለች። እቺ ክፍል ምን ነገሮች እንደያዘች ላሳያችሁ። እዚህ ጋር የምታዩት ሃዩንዳይ ሳንታፌ ሃይብሪድ ጋር አብሮ የሚመጣው የጎማ መንፊያ ነው። ይህ የጎማ መንፊያ ፓወሩን እዚሁ ከ12 ቮልት ሶኬት ያገኛል ማለት ነው። ስለዚህ ምን ማድረግ እንችላለን? ጎማችን ሲተነፍስ እዚህ 12 ቮልት የሚለው ላይ ሰክተን አስነስተነው መጠቀም እንችላለን ማለት ነው። እዚህ ጋር የምትመለከቱት ደግሞ ሃዩንዳይ ሳንታፌ ሃይብሪድ የ2022 የሚጠቀመው ኮንቲኔንታል ጎማ ስለሆነ ኮንቲኔንታል ጎማ ራሱ ያዘጋጀው ታየር ፎም አለ። ይህ ታየር ፎም ማለት ነው ጎማችን በሚፈነዳ ጊዜ ቀዳዳው ላይ በመብሻ ተደርጎ ይጨመርና ይህ ቦታ ላይ ፎም ሰርቶበት ቀዳዳውን ይደፍነዋል ማለት ነው። ውድ ተመልካቾቻችን ማስታወስ ያለባችሁ ይህንን ኬሚካል ከመጨመራችሁ በፊት በደንብ መነቅነቅ አለበት። ሌላ ደግሞ ህፃናት በማያገኙት ቦታ መቀመጥ አለበት። ሶስተኛ ሽታው ወደ አፍንጫችን መግባት የለበትም። ሶስተኛው ምንድነው? ብዙ ሰዎች መኪና ከገዙ በኋላ ከታፒሴሪ ቤቶች ይገዛሉ። ሃዩንዳይ ሳንታፌ ሃይብሪድ የ2022 የራሱ የሆነ እሳት ማጥፊያ አለው። ምን ጊዜም ደህንነታችን የተጠበቀ ነው ይሄ መኪና ካለ። ከዚህ በተጨማሪም እንግዲህ የሃዩንዳይ ሳንታፌ ሃይብሪድ የ2022 መኪና ባትሪው የት ነው የሚገኘው? የምትመለከቱት እዚህ ጋር ነው። ሞተሩን የሚያስነሳልን አክሰሰሪዎችን የሚያንቀሳቅስልን ባትሪ እዚህ ነው የሚገኘው። ወገቡን ታጥቆ እዚህ ጋር ተቀምጧል፣ ንቅንቅ አይልም። ስለዚህ መኪናውን በሚጸዳበት ጊዜ ይሄን ቦታ ደህንነቱ የተጠበቀ መሆን አለበት ማለት ነው። እንግዲህ ውድ የኢትዮ አውቶሞቲቭ ተመልካቾቻችን አሁን የተቀመጥንበት የሃዩንዳይ ሳንታፌ ሃይብሪድ የ2022 ወንበር በሞቅም መናፈስም ይችላል። ስለዚህ እቺኛውን በተን በምንጫንበት ጊዜ ወንበራችንን ማናፈስም ማሞቅም እንድንችል የሚያደርገን ነው። ስናጠፋት ደግሞ ይሄ ሲስተም ይቋረጣል ማለት ነው። ሌላው እዚህ ጋር የምናገኛት ስትሪንግ ዊል ሂትድ ስትሪንግ ዊል በተን አለች። ምን ማለት ነው? የመሪያችን እንግዲህ ጧት ስንነሳ ቀዝቅዞ ምናምን ከጠበቀን ምንነካው መሪ ሞቅ ብሎ እንዲጠብቀን ከፈለገን እቺን በተን እንጫናለን ማለት ነው። ያም የሆነው ግን ስትሪንግ ዊል
ዋርም የምትለዋን እቺን ቲክስ እናደርጋት ነው ማለት ነው። እዚች ጋር ሄድላይነር በተኖች አሉ። እዚህ ጋር የሄድላይነር በተኖች ውስጥ አንደኛው ሚሞሪ የምናስገባበት እዚች ጋር አለች። እዛ ጋር ሚሞሪ አስገብተን ካሜራ ምልክት ያላትን ስናበራ አክሰስ ማድረግ የምንችል ይሆናል። እዚህ ጋር የቀዳናቸው እንትኖች የቪዲዮ ሊስቶችን ምናምን ማግኘት እንችላለን። ሌላው ደግሞ እዚህ መኪና ላይ በጣም ለየት የሚለው እጅግ በጣም የሚያምረው ሃዩንዳይ ሳንታ ፌ ሃይብሪድ 2022 ላይ የምናገኘው እስከ ኋላ ድረስ እስከ ሰከንድ ሮ ድረስ የሚደርስ ፓኖራሚክ ሰንሩፍ አለ። ፓኖራሚክ ሰንሩፍ ከቨሩ እስከ መጨረሻ እስከ ሰከንድ ሮ መጨረሻ ድረስ ይከፈታል። መስታወቷ ፓርት ደግሞ እቺ አየር የምትገባባት መስታወት ደግሞ እስከ እዚህ ድረስ ማለትም እስከ ፊት ለፊት እስካሉት እስከ ሹፌሩና ተሳፋሪው በኩል ድረስ የሚከፈት ይሆናል ማለት ነው። ሴትአፕ የሚለው ዋናውን የዚህን የሃዩንዳይ ሳንታ ፌ ሃይብሪድ የ2022 ሞዴልን የምንቆጣጠርበት ሴቲንግ ነው። ሴትአፕ የሚለው በተን ማለት ነው። እዚህ ውስጥ ቬሂክል የሚለው ወሳኙ አሽከርካሪው ከመኪናው ጋር ያለውን መስተጋብር የምንቆጣጠርበት ነው። አሁን ቬሂክል የሚለውን ስንነካው ድራይቨር አሲስት የምንላቸው ነገሮች ለምሳሌ ድራይቨር ኮንቪኒየንስ የአሽከርካሪው ምቾት የምንቆጣጠርበት ነው። ሌላው ፎርዋርድ ሴፍቲ ይህ ሃዩንዳይ ሳንታ ፌ ከፊት ለፊት ካለው ተሽከርካሪ ጋር ያለውን ደህንነት የምንቆጣጠርበት ነው። ዋናው እዚህ ጋር ደግሞ የምናገኘው ሾፌሩ ወይም አሽከርካሪው ለአነዳዱ ያለውን ትኩረት መኪናው ራሱ ዲቴክት የሚያደርግበት ሲስተም ነው። እዚህ ጋር የምናገኘው የፓርኪንግ ሴፍቲ እንግዲህ ፓርክ በምናደርግበት ጊዜ ደህንነቱ የተጠበቀ መልኩ ፓርክ እንድናደርግ የሚያደርገን ነው ማለት ነው። እዚህ ጋር ደግሞ ብላይንድ ስፖት ሴፍቲ የምንለው በአይናችን በስፖኪዮ ልናየው የማንችለውን ፓርት አሲስት የሚያደርገን ነው። ማለትም ከኋላ የሚመጣው መኪና ሳናየው ስንቀር እዚች ድራይቨር ክለስተራችን ላይ በክብ በምትመጣ ካሜራ እንደምታዩት መቆጣጠር እንድንችል የምንቆጣጠርበት የሴፍቲ ሴቲንግ ነው። ይሄኛው ሌን ሴፍቲ ደግሞ ያው መንገድ ላይ ያሉት መስመሮች እነሱን ዲቴክት እንዲያደርግልን ወይም ደግሞ እነሱ ጠብቀን የምናሽከረክር ከሆነ ደህንነታችን የተጠበቀ ነው ማለት ነው።